እባካችሁ ማንኛውንም አይነት ካሜራ፣ ቪዲዮ፣ ላይቭ ማንኛውም አይነት ተንቀሳቃሽ ምስል አንፈልግም። በባህላችንና በወጋችን መሰረት በስነ ስርዓት ክብር ባለው መልኩ የተወዳጁን አርቲስት የነጻነትን ስርዓተ ቀብር እንድንፈጽም ተባበሩን ሲሉ ቤተሰብ ባሞክሮ ጥብቅ የሆነ መልእክታቸውን አስተላልፈዋል። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁልን? የበዛ ጸጋና ሰላም ለእናንተ ይሁን እያልን ለእናንተ ለተመልካቾቻችን ይጠቅማሉ ያልናቸውን ወቅታዊና ሰሞኑኛ መረጃዎችን ወደ እናንተ ልናደርስ በመረጃ ሰዓታችን ተመልሰናል። በሰዓቱ መረጃችን እንግዲህ በነጻነት ቤተሰቦች አስቸኳይ የሆነ መረጃን አጋርተዋል። ይህን በፍጥነት ለሁሉም ለመላ ኢትዮጵያውያን መዳረስ አለበት። አብሶ ዩቲዩበር፣ ቲክቶከሮች እንዲሁም ደግሞ በተለያዩ መልኩ በሚዲያቸው የአርቲስት ነጻነት ወርቅነህን ስርዓተ ቀብር ለማስተላለፍ ዝግጅት ላይ ያሉ ግለሰቦች አስቸኳይ የሆነ ማስጠንቀቂያ ተላልፎላቸዋል። ተወዳጁ አርቲስት ባሳለፍናቸው ቀናት እንግዲህ በድንገተኛ መልኩ ህልፈተ ህይወቱ እንደተሰማ የሚታወስ ነው። የአርቲስቱ ሞት ብዙዎቻችንን ያስደነገጠ፣ የብዙዎቻችን የልብ ስብራት ምክንያት የሆነ፣ ብዙዎቻችንን በእንባ ያራጨ ነው። ነጻነት እጅግ ተወዳጅ፣ ፍልቅልቅ፣ ፈገግተኛ፣ ደግ፣ ሰጥቶ የማይጠግብ፣ በሄደበት ሁሉ ስሙ በመልካም የሚነሳ፣ ሰዎች አዝነው ካጠገቡ ማይለዩለት ጀግና ግለሰብ እንደሆነ ይነገርለታል። በእርግጥም በኢትዮጵያ ፊልም ኢንዱስትሪ ውስጥ አንድ እርምጃ ኢንዱስትሪውን ከፍ ያደረገ፣ ለብዙዎቻችን ደግሞ ይሳቃችን ምክንያት የሆነ፣ እሱ ያለበትን ፊልም አሳደን ፈልገን የምናይለት እጅግ የተወደደ ግለሰብ ነው። ይህም ብቻ ሳይሆን በባህሪውም እጅግ የተወደደ፣ በቤተ ክርስቲያን አካባቢ እንዲሁ በሰፈር በስራ አካባቢ በወዳጅ ዘመዶቹ እንዲሁም በቤተሰቦቹ ዘንድ እጅግ በጣም የሚወደድ ባህሪ ያለው ሰው አክባሪ መልከ መልካም ግለሰብ እንደሆነ ይነገርለታል። ከዚህ ቀድሞም እንግዲህ በተለያየ አይነት ሁኔታ ከማንም ጋር መግባባት የሚችል፣ ሲግባባም ፈገግተኛ፣ ሰዎችን ማስደሰት የሚያውቅበት፣ ንግግር አውቃ እንዲሁም ቁም ነገረኛ፣ ጨዋታ አዋቂ ግለሰብ እንደሆነ የሚታወቅ ነው። የነጻነት ሞት ለብዙዎቻችን እጅግ በጣም መራራ መርዶ ነው። ከዚህም ጋር ተያይዞ እንግዲህ እባካችሁ አክብሩን፣ ልባችን ተሰብሯል፣ ሀዘናችንን እንወጣበት፣ ማንኛውንም አይነት ቀረጻ የተከለከለ ነው ሲሉም ቤተሰቦቹ በዕለተ ቀብሩ ላይ ማንኛውንም አይነት ቀረጻ እንዳይካሄድ መወሰናቸውንም ገልጸዋል። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦች በነገውም ዕለት በሚከናወነው ቀብር ስነ ስርዓት ላይ የሚከተለውን ጥብቅ መመሪያም አስተላልፈዋል። ማንኛውንም አይነት ቀረጻ የተከለከለ ነው። በቀብር ስነ ስርዓቱም ላይ ዩቲዩበር፣ ቲክቶከሮች እንዲሁም ደግሞ ሌሎች የማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ በላይ በስርጭት ማስተላለፍ ፈጽሞ የተከለከለ ነው። የቤተሰቡ መልእክት፣ አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ነው። የእናንተ ካሜራ ግርግር ዛሬ አንፈልግም። እባካችሁ እንደ ባህላችንና እንደ ወጋችን ሀዘናችንን በሚገባ እንወጣበት። ነጻነታችንን አትጋፉ። በጣም ደክሞናል። ከህጋዊና ከተፈቀደላቸው አካላት ውጪ ካሜራ መደቀን ፍጹም ክልክል ነው። ለሀዘንተኞች ክብር እንስጥ ሲሉም እንግዲህ ወዳጅ ቤተሰቦቹ መልእክታቸውን አስተላልፈዋል። በእርግጥ በዚህ ጊዜ በሞተ ሰው የሚነግዱ ሸቃጮች በዝተዋል። ጊዜው የከፋ ነው። ሰዎች ብዙ የሚያደርጉበት፣ ብዙ የተለያዩ ነገሮች የሚከሰቱበት ጊዜ ላይ ደርሰዋል። ሌላው ቀርቶ ትልቅ የሚባሉ ስመጥር አርቲስቶች ሁሉ ሳይቀር በዚህ ሁኔታ ውስጥ እንግዲህ ሲወድቁ ተመልክተናል። በዚህም ሁኔታ ብዙ ሲባል ብዙ ሲነገር እስካሁን ቆይቷል። በእርግጥ በአርቲስት ነጻነት ወርቅነህ የስርዓተ ቀብር ላይ የውሳኔ መወሰኑ ትክክለኛ ጉዳይ ነው። ከዚህም ጋር ተያይዞ እንግዲህ ብልጠት በመጠቀም ለራስ ጥቅም ገንዘብ ለመሰብሰብ የሚደረጉ ጥረቶች እጅግ በጣም ከሙያዊ ስነ ምግባር ያፈነገጡ ናቸውና ማንኛውም ህጋዊ ጋዜጠኛ ወይንም ደግሞ ፕሮፌሽናል ወይንም ደግሞ አማተር እንዲሁም እንደ ማንኛውም ሰው በቅንነትም ሆነ ባለማወቅ በዚህ የስርዓተ ቀብር ላይ የተለያዩ ካሜራዎችን ባለመደቀን የአርቲስት ነጻነት ወርቅነህ ቤተሰቦችን መልእክት ተግባራዊ ብናደርግ መልካም ይሆናል። እባካችሁ ሁላችንም በማስተዋል እንዲሁም ደግሞ በትህትና ይህንን መልእክት ተግባራዊ እናድርገው። ለሞተው ነፍስ ይማር፣ ለወዳጅ ዘመድም መጽናናትን ተመኘን። ውድ ቤተሰቦቻችን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቱን በመጫን አዳዲስና ወቅታዊ መረጃዎች በትኩሱ እንዲደርሱት ያድርጉ እያልን በዚሁ ተሰናበትናችሁ። ቸር ቆዩልን። ሰዎች አዝነው ካጠገቡ ማይለዩለት
ጀግና ግለሰብ እንደሆነ ይነገርለታል። በእርግጥም በኢትዮጵያ ፊልም ኢንዱስትሪ ውስጥ አንድ እርምጃ ኢንዱስትሪውን ከፍ ያደረገ ለብዙዎቻችን ደግሞ ይሳቃችን ምክንያት የሆነ እሱ ያለበትን ፊልም አሳደን ፈልገን የምናይለት እጅግ የተወደደ ግለሰብ ነው። ይህም ብቻ ሳይሆን በባህሪውም እጅግ የተወደደ በቤተ ክርስቲያን አካባቢ እንዲሁ በሰፈር በስራ አካባቢ በወዳጅ ዘመዶቹ እንዲሁም በቤተሰቦቹ ዘንድ እጅግ በጣም የሚወደድ ባህሪ ያለው ሰው አክባሪ መልከ መልካም ግለሰብ እንደሆነ ይነገርለታል። ከዚህ ቀድሞም እንግዲህ በተለያየ አይነት ሁኔታ ከማንም ጋር መግባባት የሚችል ሲግባባም ፈገግተኛ ሰዎችን ማስደሰት የሚያውቅበት ንግግር አውቃ እንዲሁም ቁም ነገረኛ ጨዋታ አዋቂ ግለሰብ እንደሆነ የሚታወቅ ነው። የነጻነት ሞት ለብዙዎቻችን እጅግ በጣም መራራ መርዶ ነው። ከዚህም ጋር ተያይዞ እንግዲህ እባካችሁ አክብሩን፣ ልባችን ተሰብሯል፣ ሀዘናችንን እንወጣበት፣ ማንኛውንም አይነት ቀረጻ የተከለከለ ነው ሲሉም ቤተሰቦቹ በዕለተ ቀብሩ ላይ ማንኛውንም አይነት ቀረጻ እንዳይካሄድ መወሰናቸውንም ገልጸዋል። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦች በነገው ዕለት በሚከናወነው ቀብር ስነ ስርዓት ላይ የሚከተለውን ጥብቅ መመሪያም አስተላልፈዋል። ማንኛውንም አይነት ቀረጻ የተከለከለ ነው። በቀብር ስነ ስርዓቱም ላይ ዩቲዩበር፣ ቲክቶከሮች እንዲሁም ደግሞ ሌሎች የማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ በላይ በስርጭት ማስተላለፍ ፈጽሞ የተከለከለ ነው። የቤተሰቡ መልእክት፣ አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ነው። የእናንተ ካሜራ ግርግር ዛሬ አንፈልግም። እባካችሁ እንደ ባህላችንና እንደ ወጋችን ሀዘናችንን በሚገባ እንወጣበት። ነጻነታችንን አትጋፉ። በጣም ደክሞናል። ከህጋዊና ከተፈቀደላቸው አካላት ውጪ ካሜራ መደቀን ፍጹም ክልክል ነው። ለሀዘንተኞች ክብር እንስጥ ሲሉም እንግዲህ ወዳጅ ቤተሰቦቹ መልእክታቸውን አስተላልፈዋል። በእርግጥ በዚህ ጊዜ በሞተ ሰው የሚነግዱ ሸቃጮች በዝተዋል። ጊዜው የከፋ ነው። ሰዎች ብዙ የሚያደርጉበት ብዙ የተለያዩ ነገሮች የሚከሰቱበት ጊዜ ላይ ደርሰዋል። ሌላው ቀርቶ ትልቅ የሚባሉ ስመጥር አርቲስቶች ሁሉ ሳይቀር በዚህ ሁኔታ ውስጥ እንግዲህ ሲወድቁ ተመልክተናል። በዚህም ሁኔታ ብዙ ሲባል ብዙ ሲነገር እስካሁን ቆይቷል። በእርግጥ በአርቲስት ነጻነት ወርቅነህ የስርዓተ ቀብር ላይ የውሳኔ መወሰኑ ትክክለኛ ጉዳይ ነው። ከዚህም ጋር ተያይዞ እንግዲህ ብልጠት በመጠቀም ለራስ ጥቅም ገንዘብ ለመሰብሰብ የሚደረጉ ጥረቶች እጅግ በጣም ከሙያዊ ስነ ምግባር ያፈነገጡ ናቸውና ማንኛውም ህጋዊ ጋዜጠኛ ወይንም ደግሞ ፕሮፌሽናል ወይንም ደግሞ አማተር እንዲሁም እንደ ማንኛውም ሰው በቅንነትም ሆነ ባለማወቅ በዚህ የስርዓተ ቀብር ላይ የተለያዩ ካሜራዎችን ባለመደቀን የአርቲስት ነጻነት ወርቅነህ ቤተሰቦችን መልእክት ተግባራዊ ብናደርግ መልካም ይሆናል። እባካችሁ ሁላችንም በማስተዋል እንዲሁም ደግሞ በትህትና ይህንን መልእክት ተግባራዊ እናድርገው። ለሞተው ነፍስ ይማር፣ ለወዳጅ ዘመድም መጽናናትን ተመኘን። ውድ ቤተሰቦቻችን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቱን በመጫን አዳዲስና ወቅታዊ መረጃዎች በትኩሱ እንዲደርሱት ያድርጉ እያልን በዚሁ ተሰናበትናችሁ። ቸር ቆዩልን።